ከድሮ ጀምሮ ብዙ አይነት አዶች አይተናል፣ ግን ልብ ብላችሁ ካያችሁት ብዙዎቹ ሴንስ አይሰጡ። እንዴት ነው እንደዚህ አይነት አድ እየሰሩ ኪሳራ ያለው? and most importantly እኛ እንደዚህ ነው አድቨርታይዝ ማድረግ ያለብን ማለት ነው። በዚህ ቪዲዮ ይህን ሁሉ በግልጽ ነግራችኋለሁ። መጨረሻ ላይም ቦነስ ቲፕ አስቀምጬላችኋለሁ። በጣም አጋዥ ስለሆነ እንዳያመልጣችሁ። let's get into it። አንደኛ ዳይሬክት ማርኬቲንግ መጠቀም። ናይክ ከአንድ ወር በፊት ይሄን አድ ለቋል። ሽጉጥ ሲተኮስ፣ ቮሊቦል ሲጫወቱ፣ ኳስ ሲመታ፣ ዋና ሲዋኙ፣ አሚን በጣም ፕሮፌሽናል የሆነ ቪዲዮ አድ ነው። ሌላ ኤግዛምፕል እንውሰድ። አፕል ይህንን ቪዲዮ አድ ካወጣው አንድ ሳምንት አልፎ ከርሰሩ ብሊንክ ያደርጋል። ከዛም ቡም የተለያየ አይነት ኢሜጆች ይመጣሉ። እነሱም ብቻ አይደሉም፣ አዲዳስ፣ ፔፕሲ፣ ሳምሰንግ፣ ፕራዳ ሁሉም ዘሴም ፓተርን አላቸው። ሁሉም ምንም ሴንስ አይሰጡ። የሰዎች ዳንስ ከመኪና ጋር፣ ሜዲቴሽን ከቦርሳ ጋር፣ ዋና ከጫማ ጋር ምንድን ነው የሚያገናኘው? እነዚህ ሰዎች የሚያደርጉትን አያውቁም ማለት ነው ወይ? እንደዛ አይደለም። ሁለት ነገሮች አሉ። አንደኛ ኮርፖሬት ቢዝነስ ውስጥ የሚሰሩ ማርኬተሮች አዲስ ነገር መሞከር አይፈልጉም። ለምን? ወይ ምክንያቱም የተለመደውና ሁሉም ሰው የተስማማውን ካደረጉ ጥሩ አድ ይሰራሉ። ግን ለማሻሻል ሙከራ ቢያደርጉ ያለመስራቱ እድል አለው። በዛው ልክ ስራቸውን የማጣት እድል አላቸው ማለት ነው። The concern, but this new approach is essential for growth. Essential? This is reckless. One more word and you're finished here. ሁለተኛ ብራንድ አዌርነስ ማርኬቲንግ መጠቀማቸው። እነዚህ ካምፓኒዎች ሚሊየንስ ነበራቸው አድሊ ስፔንድ ለማድረግ። ስለዚህ ብራንዳቸው የታወቀ ነው። በዚህም ምክንያት ምንም ስቱፒድ ነገር ቢያደርጉ ፕሮፌሽናል እስከሚመስል ድረስ ብዙ ችግር የለውም። ፕሮፌሽናል ሳይሆን ራሱ እኮ ሲሰራ አይተነዋል። ለምሳሌ የካኒ ዌስት ሱፐር ቦል አድ ይሄን ይመስላል። 19.3 ሚሊዮን ዶላር ነው በዚህ ቪዲዮ የሰራው። ግማሽ ሰዓቱን ስለ ጥርሱ እያወራ ዋው። ስለዚህ እኛም እንደዚህ ብናደርግ ይሰራል ነው። ካኒ ዌስት ራሱ 8 ሚሊዮን ያወጣው ይሄንን ለመስራት። ስለዚህ ሴንስ የሚሰጥ በጀት ወይም በቲክቶክ ለመሸጥ ዳይሬክትሊ የእናንተ ፕሮዳክት ወይም ሰርቪስ እንዴት እንደሚጠቅም ነው መናገር ያለባችሁ። ኤግዛክትሊ ምን ላይ ፎከስ ታደርጉ። ሁለተኛ ቤዚክሶቹ። ከቤዚክሶቹ አንደኛው ሁክ ነው። ሁክ ማለት በመጀመሪያው ጥቂት ጊዜያት ውስጥ አዲየንሳችሁን ኢንትረስትድ እንዲሆኑ ማድረግ ማለት ነው። በማርኬቲንግ ስንመጣ ግን ትንሽ ይለያል። በዋነኝነት እናንተ ሁክ ማድረግ የምትፈልጉት ገዣችሁ ነው። እንዴት ነው እንደዚህ የምታደርጉት? ወይ ፍላጎታቸውን በማወቅ ለምሳሌ እናንተ ዌብ ዲዛይነሮች ናችሁ እንበል። ለስራችሁ ዌብሳይት በማሰራት 2 እጥፍ ክላይንት ማግኘት እንደምትችሉ ታውቃላችሁ ብላችሁ በመጀመር አቴንሽን መያዝ ትችላላችሁ። ከዚህ በኋላ የሚያዘው በሙሉ to some extent interested ነው ማለት ነው። therefore potential buyer ናቸው። ከቤዚክሶቹ ሁለተኛው USP ማለት unique selling proposition ማለት ነው። በቀላሉ እናንተ ከሌሎች ካምፓኒዎች ምንድነው የሚለያችሁ የሚለውን ነው የሚመልሰው። እባካችሁ እኛ የሚለየን ዋጋ ነው እንዳትሉ። እኛ ስራውን በኤክስ ብር ያህል ብቻ እንሰራላችኋለን ማለት በሌላ አባባል ኳሊቲ የሌለው ስራ ነው እንሰራላችሁ እያላችሁ ነው። ከለኛ ዩኤስፒዎች ፋስት ዲሊቨሪ ሊሆን ይችላል፣ ኳሊቲ ፕሮዳክት ሊሆን ይችላል እና ወይ የተለያየ ፍሌቨር ሊሆን ይችላል እና የመሳሰሉት ናቸው። ግን እነዚህ ሁላ ካሟላ ማርኬቲንጋችን ይሳካል ማለት ነው። ወይ በብዙ እጥፍ ይሻላል። ግን ያለ ሶስተኛው ነገር ምንም ዋጋ የለውም። ሶስተኛ ሚዲያ። አድቨርታይዝ ለማድረግ በጣም ብዙ አይነት ኦፕሽኖች አሉ። ቢልቦርድ፣ ጋዜጣ፣ ሬዲዮ፣ ቲቪ፣ ዌብሳይት፣ ቲክቶክ በጣም ብዙ አይነት ኦፕሽኖች አሉ። ጥሩነቱ ግን አሰራራቸው ለሁሉም ፕሪቲ ማች ዘ ሴም ነው። እቺን ነገር ነው መለየት ያለባችሁ። ኦዲየንስ መገንባት አለብኝ ወይስ የለብኝም የሚለው። እቺ ጥያቄ ለምን ወሳኝ እንደሆነች በምሳሌ ልንገራችሁ። ቲክቶክ ላይ መፖስት እና ቢልቦርድ ላይ መፖስት ምሮ ልዩነቱ? ቲክቶክ በነፃ ነው፣ ግን የእናንተ ቪዲዮ ቪው የሚያገኘው ኦዲየንስ ከገነባችሁ ነው። ስለዚህ በዚህ ሲናሪዮ ቪዲዮዎቹ ሞር ኢንተርቴይኒንግ እና ክሪኤቲቭ ማድረግ አለባችሁ ማለት ነው። ቢልቦርድ ሲሆን ግን ከፍላችሁበታል። ስለዚህ የእናንተ ዋነኛ ስራ ግዣችሁን መያዝና ወደ እናንተ እንዲደውል ማድረግ ብቻ። ቦነስ ኪዩሪዮሲቲ መፍጠር። ማንኛውም አይነት ቪዲዮ ለአውዲየንሱ የማወቅ ፍላጎት ካልሰጠ ቪዲዮ ፌል ያደርጋል። ስለዚህ በጣም የምመክራችሁ ቪዲዮ አድ ስትሰሩ ኪዩሪዮሲቲ ክሬት አድርጉ። በዚህ መንገድ ኢንትረስቲንግ በሆነ መልኩ አውዲየንሳችሁን እስከ መጨረሻ ድረስ መውሰድ ትችላላችሁ። ኢንጆይ ካደረጋችሁ ሰብስክራይብ አድርጉ። until next time